ቆይ ላግዝሽ። ቆይ ችግር የለውም ቀላል ነው። አና ባሪ ቀረው ያስገባው። እሺ ሰበር ዜና ውድ አድማጮቻችን፣ በጉቦ መንጃ ፈቃድ ያወጣ ልጅ የዚህ ምልክት ትርጉም ምንድነው ሲባል ሞባይል ዳታ በማለቱ በቁጥጥር ስር ውሏል። ባልደረባችን ወንጀሉ የተፈጠረበት ቦታ ነው ያለው። ወደ ባልደረባችን። እሺ ስለዚህ ጉዳይ ምን ተፈጠረ? የሁለት ምን ብዬ እንደመጀመር አለ እንዴ ማይ ስንት ኩንታል አስቤዛ ተሸክሜ ወደ ቤት እየገባው የሚያግዘኝ ሰው የለም። ልጆች ያግዙኝ እንዴ ሁለተኛው ጌቶል አልጋ ላይ ዘዝሮ ቲክቶክ ይጠቀማል። ቲክቶክ የሚከፍለው እኮ ነው ይመስል ትንሹም ያው ዛቁ ጮሮ እንዴ ማይ ቲቪ ላይ ማይ እንደገረዱ ላይ እየገባው እየተሸከምኩኝ እየሰራው ነው ነገር ምሰራው ነው ይሉኝ። አሁን ላግዝሽ ስላት አልነበር እንዴ? በቃ የሚያግዘኝ ሰው የለም ውስጥ እንዴ። ቆይ አንድ ቀን ሀገር ላይ ቄስ ወጣ አንድ ቀን ስጠፋ ምን እንደሚሆነው ያለው ምን የት እንደሚገቡ ስለዚህ ጉዳይ አይደለም እኮ የጠየቁሽ። ስለዚህ ምን አገባን? ስለ ወንጀሉ ነው ያልኩሽ። አጠይቀኝ ኖርማል እንጂ ወደ ማስታወቂያ ዜና ከዛ እንመለሳለን። አዲስ መረጃ ደርሶኛል ውድ አድማጮቻችን። አሁን በደረሰኝ ኢንፎርሜሽን መሰረት ቀደም ኢንተርቪው ያደረግናት ሴትዮ በዓለም አቀፍ ሶሻል ሚዲያ መነጋገሪያ እንደሆነች እየተነገረ ነው። ኢንተርቪው ካደረግናት በኋላ ማዘር ተብላ የምትታወቀው ሴትዮ የዓለምን ሶሻል ሚዲያ በማጨናነቅና በአንድ ሰዓት ውስጥ ብቻ ከ1.2 ሚሊዮን ፎሎወርስ በላይ ቲክቶክ ላይ በመሰብሰብ አዲስ ሪከርድ ሰብራለች። እንዴት? የመጀመሪያዋ ዓለም አቀፍ ኢትዮጵያዊ ቲክቶከሯ ከትንሽ ደቂቃዎች በኋላ ስቱዲዮአችን መጣ ኢንተርቪው ልታደርግ ስለሆነ በጥሞና ጠብቁ። እንኳን ወደ ጩቤው ኮካውን ሾው በሰላም መጣሽ። ፌመስ በመሆንሽ ምን ተሰማሽ? እሺ አመሰግናለሁ። ከፈጣሪ ቀጥሎ ልጆቼን ማመስገን ፈልጋለሁ። ልጆቼ በጣም ነው የምወዳቸው። ልጆቼ ጨዋ ናቸው። ተነክተው ያቁም፣ ተገርፈው ያቁም። ግን ማለት እንዴ ተነክተው ያቁም እንዴ አንድ ቀን የኔ እናት ፈመሰች በቃ እንደምታስበው አይደለም። በሰዓት ነው ማኛ አላየሁትም ነበር። እቃውን ጨርሱ የለችም ብለህ እቃውን ትጨርሷለህ እንዴ? እቃውን ትጨርሷለች የለችም ብለህ መቀጠል እንችላለን። ቆይ አንዴ ማስታወቂያ አለ። ከማስታወቂያ በኋላ እንመለሳለን። አምናን ኸርባል ኦይል በአይነቱ ለየት ያለና ለማንኛውም ጸጉር አይነት የሚሆን እናም በውስጡ 10 አይነት ቅባት የያዘ ኸርባል ኦይል ነው። ለተሰባበረ ጸጉር፣ አላድግ ላለ ጸጉር፣ ለስላሳ ጸጉር፣ ለሸሸ እና ስሩ የሚነቀል ከሆነ በጣም ተስማሚ ቅባት፣ ከኬሚካል ነፃ የሆነና ለሴትም ለወንድም የሚሆን ኦርጋኒክ ቅባት። አጠቃቀሙም እንደማንኛውም ቅባት ሲሆን ባላችሁበት ቦታ አዲስ አበባ፣ ሐረር፣ ጂጂጋ እና ድሬዳዋ ባላችሁበት ቦታ በዲሊቨሪ እናመጣላችኋለን። ቢስኩት እዚህ ቆልቶ እባክህ ዶክተር ድረስልኝ፣ እባክህ ዶክተር ለጓደኛዬ ድረስለት፣ ሊሞት ነው ድረስለት፣ በእናትህ ግቡ። አረፍ በል። እሺ ምን ሆኖ ነው? ምን እንደበላ አላውቅም፣ ብቻ ሆኖን አሞት እንደዚሁ ሲንከራተት ነው ያየሁት መንገድ ላይ ወድቆ። እንደዚሁ ምን እንደበላ አላውቅም፣ መርዝ ነው የበላው መሰለኝ። ችግር የለውም ያጋጥማል። እሺ ስሙን ንገረኝ። እንዴት ስሙ ምን ያደርግላል? እየሞተ ነው እኮ አክመው እንጂ። ይቅርታ የሆስፒታሉ ፕሮቶኮል ነው፣ ማናውቀውን ሰውኛ አናክም። እሺ ቡቤ ነው ስሙ፣ ቡቤ። እሺ እድሜ እኔ እንጃ 24 25 እንደዛ አካባቢ 39። እሺ የመጨረሻ ጥያቄ ምን ነበር? የመጨረሻ ጥያቄ ኧረ ቶሎ በል። አዎ ወንድ ነው ሴት? ዶክተር ሙዲ ያስከረው ልጁ ፊት ለፊት አይታየም። እኔማ የሚታየኝ ሚቶኮንድሪያ ዘ ፓወር ኦፍ ዘ ሴል መሆኑ እና ያ ማለት ደግሞ ምርመራ ክፍል ሄደህ መክፈል አለብህ። ብር ይሉታል። ይክፈልፈል ቶሎ 20 ሺህ ብር ለምርመራ 20 ሺህ ብር። ያው የቤንዚንና የናፍጣ ተጨማሪ እኮ ነው እንደዚህ ያደረገ ስለማያዋጣ ነው። እና የለንም 20 ሺህ ብርኛ ያው ምን ማድረግ ይቻላል? ነዳጅ ስለተወደደ እኮ ነው። እሺ ዶክተር ለኔ ቀንስልኛ። እኔ ሁሌ አይደለም መጣው። እኔ ማሚላ ነኝ እኮ ሁሌ መጣ ይላል እንዴ? ያው ማሚላ አይደለ? የምን ማሚላ ነው የምታወራው? ሆስፒታሉ ተከፍቶ ስራ የጀመረው እኮ ዛሬ ነው። ያው ማሚላ እንሆናለን። ደንበኞች ይዤ ይመጣሉ። አዳዲስ ደንበኛ? አዎ ብዙ ደንበኛ ይዘን እንመጣለን። ብዙ ደንበኛ እንደውም ኤክስ ልጅ በጣም ታሟል፣ ሰሞኑን ተኝቷል። እሱን መታከመውና ሌላም ደንበኛ ይዤ ልመጣ ነው። እንደዛ ታከማቸዋለሁ ሁሉንም። በቃ ችግር የለውም። አንድ አፍታ ይምጣና አይቼው ምናምን መድኃኒት አዘለታለሁ። ግን መጀመሪያ ልጁ መታየት አለበት። ይኸው ፎቶ ምን ያደርግኛል? ሌላ ገባው ነው ጠይቁ። ግን መጥቶ አንድ አፍታ ይታከም ነው ያልኩህ። መምጣት የሚችል አይመስለኝም ዶክተር፣ በጣም አሞታል። ይምጣ በእናትህ አንተ ቀልድ ጀመር። ይቀልዳል እንዴ? መጨረሻ ጊዜ የበላው ምን ነበር? መጀመሪያ የበላሁት 2 በርገር፣ ከዛ ሽሮ በላው፣ ከዛ ሌላ ሆቴል ሄጄ ደግሞ ጥብስ በላው፣ ከዛ ዶሮ ወጥ ቀረበ፣ ከዛ ፍየል ወጥ፣ ከዛ ላም ወጥ፣ ግመል ወጥ በላው፣ ከዛ ወጥ የነካው ሕፃን ልጅ በላው፣ ከዛ ካርታ እንጀራ ወጥ እየተጫወተ ነው። ሌላ ምን ማለት ያልበላኸው የወጥ አይነት አለ? ይቅርታ ዶክተር። ለምን ሽሮ ነው መሰለኝ እንደዚህ የሚያሳምን።
ሽሮ ነው መሰለኝ እንደዚህ አታጨርሰኝ እንጂ አሁን ቀልዱን ተውና ማለት ነው። ስለኔና ስላንተ ያልነገርኩህ ሚስጥር አለ። ልገምት። እርጉዝ ነገር አታያማል። አይ ሲጀመር ሆዴ ሲያጠ ገምቼ ነበር። ችግር የለውም። ቆይ ከገምት ምን ከመምጣቴ በፊት ሻምፖ ምናምን ጠጥተህ ነበር? ብሮ መቀባጠሩ እና ምንድን ነው? ይኸውልህ ውጤት ተለቋል። ሁለታችንም ወድቀናል ነው የምልህ። አልተረፍንም። ከስምንተኛ ፎቅ ነው የወደቅነው። በቃ ፍትፈተን ያለ። አይ አንተ እርጉዝ ብትሆን ይሻለኝ ነበር። እና ምን ተሻለ ታዲያ? ይኸውልህ እኔ ምን አሰብኩ መሰለህ? አንተም ለአባቴ ትነግረዋለህ፣ እኔም ለአባቴ እነግረዋለሁ። አንተ ባል የለብህም ማለት ነው። እባክህ ይረዛ ለአባቴ አንድ ቃል ትናገርና ሰማኛ እኔ ነው የማውቅልህ። አባዬ ምን ነው ችግር አለ እንዴ? ውዱ ልጄ ሆይ ነው የሚለው። ውዱ ልጄ ሆይ ነው የሚለው። አንተ መሀይም ቅማላም፣ ይሄንን ማንበብ ያቅታል። ሲጀመር እኔ እርግጠኛ ነበርኩ እንደደብ እንደሆንክ። እስከ ዛሬ ለትምህርት ያወጣሁትን ብሬን እርጥብ በላበ ኑሮ ወፍር ነበር። ቀጥል፣ አንብቦ። ውዱ ልጄ ሆይ ያው አሁን ጊዜ ስለደረሰ አንተና ልጆችህ እድሜ ልካችሁን የምትበሉበትን ውርስ ከመሞቴ በፊት ለወርስ እፈልጋለሁ። ያልታጠበ ማንኪያ አለ ወረቀቱ ላይ። አያቴ ሞተ? አይ ሰማይ ቤት ለቫኬሽን ሄዶ። አይዞህ በቃ ፋዘር፣ ምን ማድረግ ይቻላል? ያው ሰው ልጅ ሞት የለ። ያው ሰው ቢሄድ ሰው ይመጣል እኮ። ያው ሰላም ብትሄድ ህይወት ትመጣለች። ህይወት ደግሞ እንደምናውቃት አጭር ናት። ለዛው ነው ፈረንጆቹ ላይ ፌስ ሾርት የሚሉት። እናም ህይወት ሾርት ናት። አንተ ሾርት ግን ስንት ገባ? ብቻ ህይወት ሾርት ናት፣ ሎንግ የላትም። ህይወቱ ጣውረድ ናት። ታውቃለህ ፋዘር፣ ህይወት ጣዕሟ መራራ ነው። ጨው ለራስህ ጣፍጥ፣ አለበለዚያ ድንጋይ ብለህ ትጣላለህ ይባላል። እና ምን ለማለት ፈልጌ ነው? ልጅህ ትምህርቱን ወርቋል። ምን እኔ ለዛውም አወሪያለቅ ነው ደግሞ መጨረሻኛ ነው። እኔ ራሱ በልታ አባዬ ውሸቱ ነው ሲጀምር ደደብ እንደውቅ እርግጠኛ ነው። ስላሳደርከኝ አመሰግናለሁ። እባክህ ችግር የለውም። ዝም ብለህ ተኛ። ያው ቤት እኮ እንግዳ በዝቶ ቦታ ላይ ቀቄላቸው ነው። ሰማይ ማን መጀመሪያ ግን የቱ ይመጣ ይመስላል? ዶሮ ወይስ እንቁላል? እባክህ ዝም ብለህ ተኛ። እሺ የፈረንጅ ዶሮ ለምሮ የፈረንጅ ዶሮ የተባለው እንግሊዝኛ ስለሚችሉ ነው። ይኸውልህ ነገ በጠዋት ተነስቼ ክላስ መግባት አለ። አሁን ደግሞ ከሌሊቱ 6 ሰዓት ነው። ነገ ጠዋት እንደፈለከው ትቀባጥራለህ፣ እኔም እሰማለሁ። አሁን ግን ልተኛበት በእናትሽ። እሺ ስልክ እኮ እየጮኸ ነው። አንሳው ወይስ በላ? ሄሎ፣ አቤት። ማለበል መተዋወቅ ይቻላል? ያ ማለት አይቻልም። በቃ ይቅርታ። ሄሎ፣ አሁንስ መተዋወቅ ይቻላል? አንተ አይቻልም ተባልክ አይደል? እባክሽን አንድ ድል ስኝ እባክሽ። ምንድን ነው አንቺ ሰው አፍቅረሽ አታውቂም? አንድ ድል ብቻ ብሰጪ ምን ችግር አለው? ኧረ በእናትህ ተሳስተሃል። እኔ ወንድ ነኝ። ብትሆንስ ምን ችግር አለው? እኔ በርገርም ይመቸኛል፣ ፒዛም። ምን እንዳይሰማው በላውን በርገርን ሳይበላልህ ስልክን አትተኛ ቶሎ ብል እና አሁን እንደዚህ ተብዬ እንዴት እንቅልፍ ይወስደኛል? አንተ ምንድነው ባሏ እንደፈታች ቂጣን ገልብጣ የምተኛው? ምን እንዳለኝ አልሰማም? እጭ እንግዲህ አጨብጥቀላ እንተኛበት አልኩህ እኮ። ነገ ጠዋት ክላስ አለብኝ አልኩህ እኮ። ብሮ ብትለኝ በቃ ተኛ። የምተኛ ከሆነ አለበለዚያ አውጣልኝ። ብሮ ቢለኝ በእናታችሁ ባይዘው ሳልነግርህ ሚስቴ ቺት እያደረገችበት። ምን እንዴ? ወፋን አያችኋት? ጭራሽ በእንቅልፍ ልቡ ማውራት ጀመረ። ምኑን የጣለብኝ በእናታችሁ? ኖ እንዳመቺኝ ኖ እንዳመቺኝ። አንተ ተነስ። አንተ ነው እያወራ ነው። ተነስ እያወራ ነው። ሰው መተኛት አይችልም እንዴ? ለምን ቀሰቀስከኝ? በእንቅልፍ ልብ እያወራ እኮ ነው። ያማል ልተኛበት። ተወኝ እንዴ? የሞል እንዴ